እንኳን ወደ ቻናሌ በሰላም መጡ። መጀመሪያ ዱቤ ሽምብራውን እናዘጋጅና ቀጥለን የሚከተፉትን እንከታተፋለን ማለት ነው። ቀይ ሽንኩርት እዚህ ጋር ቀይ ሽንኩርት፣ ቀጥለን ደግሞ ቲማቲሙን 1 ኩባያ ቲማቲም ለሁለት አድርገን እንከትፈዋለን። ቲማቲሙን በዚህ መልኩ ነው የምንከትፈው። ግሬፕስ ቲማቲም ናት፣ ትናንሿ ቲማቲም ናት። በዚህ መልኩ አንዱን ሁለት አድርገን አንዱን ኩባያ እንከትፈዋለን ማለት ነው። ቲማቲሙን ከትፈን ስንጨርስ ከቲማቲሙ ቀጥለን ደግሞ 1 ኩካምበር እንደዚሁ ከሰላጣው ጋር እንደሄድልን ብለን ቀጠን አድርገን እሱንም በዚህ መልኩ እንከትፈዋለን ማለት ነው። እሱን ከትፈን ልክ እንደጨረስን ከሱ ቀጥለን ደግሞ ይህ ሰላጣ ለጤንነታችን በጣም ጠቃሚና አስፈላጊ ነው። ቢያንስ ሁሌም ባንመገበው በሳምንት የተወሰነ ቀን ብንመገበው ለጤናችን በጣም ይጠቅመናል ማለት ነው። ምክንያቱም የተመጣጠነ ነገር ስላለው። እዚህ ጋር ደግሞ ፓርሲልም ቅጠሉን እንከትፋለን ማለት ነው። በጣም ሳይደቅ በጣም ሽርክት ሳይሆን በዚህ መልኩ አድርገን ቅጠሉ ፓርሲልም እንደዚህ እናዘጋጃለን ማለት ነው። ቀጥለን 1 አቮካዶ ፍሬውን ከውስጡ ካወጣን በኋላ እንደዚህ አድርገን ቆረጥ አድርገን ከትፈን እናዘጋጀዋለን በዚህ መልኩ ማለት ነው። አቮካዶውን በዚህ መልኩ ካዘጋጀን በኋላ እሱን ስጨርስ እችን ሩብ ሰላጣ ቅጠሉን እንከትፍና በዚህ መልኩ እናዘጋጃለን። ቀጥለን እዚህ ላይ ቁንዶ በርበሬ፣ ጨው፣ ኦርጋኖ፣ የተፈጨ ነጭ ሽንኩርት፣ የወይራ ዘይት፣ የሎሚ ጭማቂ አንድ ላይ እናርግና ከድነን እንመታዋለን ማለት ነው። በደንብ አድርገን እሱን ከመጣውን በኋላ ሁሉንም በአንድ ቃል አድርገን እናቀላቅላለን። እዚህ ጋር ሰላጣውን አረ ዱቤውን፣ ቲማቲሙን አረግን፣ ሽንኩርቱን አረግን። እዚህ ጋር ደግሞ አቮካዶ ነው፣ ፓርስሊ ቅጠል፣ ኦሊቭ እና ኮካምበር ሁሉንም ነገር በአንድ ላይ ካደረግን በኋላ እዚህ ጋር ድሬሲንጉን ከላይ አደረግንበት ማለት ነው። ድሬሲንጉን ከላይ ካረግን በኋላ በዚህ መልኩ በደንብ አድርገን እናቀላቅለዋለን። በደንብ ካቀላቀል ነው በኋላ ከፈለጉ አይብ ከላይ ይጨምሩበታል ማለት ነው። እሱ የእናንተ ምርጫ ነው፣ ከፈለጋችሁ ነው። አይብ ከላይ እንጨምርበትና ይህ ሰላጣ በይፋ ከእጽዋት ከፕሮቲንና ከአትክልት የበለጸገ ስለሆነ ለጤና ለምግብ ምርጫው ነው። ቪዲዮን ከወደዱት ላይክ ያርጉ፣ አስተያየት ይስጡ፣ ለሌላም ያጋሩ። በተጨማሪ ጤናማ ምግብ አዘጋጀት ቪዲዮዎች ቻናሌን ሰብስክራይብ ማድረግ አይርሱ። ስለተከታተሉ እናመሰግናለን።